እናሻግራት ሁላችንም በመደመር ድምጽ ካርድ አውጥቶ ከቤቱ መቅረት ቃሉን እንደመብላት ልጁን እንደመቆርጠም ነው። መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ ብልጽግና ፓርቲ በልማቱም ቢሆን በአንድ እጃችን ጦርነት በአንድ እጁ ልማት ነው እየመራ የመጣ። እዚህ ወሎ መጥቶ ደግሞ ሎጎ ሐይቅ ታሪካዊው ምድር እንደ አይነት ሪዞርት ሲገነባ የደሴን ህዝብ የወሎን ህዝብ የላቀ ለማድረግ ነው። ልማት ይንሃል ነው። አንዲራችንን ተላርገው ወመረባን አገር ሰላም ይሁን አመያድርገን ወመረባን ለመድረክ ታፍራ ተከብራ እንድትታይ ተምሳሌት ኢትዮጵያ በብልጽግና ላይ ባለመድረክ ታፍራ ተከብራ እንድትታይ ተምሳሌት ኢትዮጵያ በብልጽግና ላይ ብዙ የስንዴ ዛላዎች ተሰባስበው ነው እንደዚህ የስንዴ ነዶ የሆኑት አይደል? እኛ ኢትዮጵያውያን ደግሞ ተሰባስበን ተደምረን ኢትዮጵያን የምናጸና ህብረ ብሔራዊት ኢትዮጵያን የምናጸና ነን ማለት ነው ምልክቱ። ኢትዮጵያ ለያድን የሰላም አምባ ቃሉን ጽኑነ ሁሉን ያግባባ ለኗሪ ምቹ ለአገር ገጽታ ታምኖ የሚሰራ